ድህነት አያጸድቅም የሚለውን ሀሳብ ያው ብዙ ማህበረሰቡ ድሃ ስለሆነ ይፈራል። ማህበራዊ ድረገጾች ላይ የሚመላለስ አንድ ቪዲዮ አይቼ ነበር። እዛ ቪዲዮ ላይ ድህነት አያጸድቅም የሚል ሀሳብ ወይም ይዘት ያለው መልእክት ሲያስተላልፉ ነበረ። በእርግጥ ምን ለማለት ፈልገው ነው የኔታ? ጥሩ ነው። በተለይ ድህነት አያጸድቅም የሚለውን ሀሳብ ያው ብዙ ማህበረሰቡ ድሃ ስለሆነ ይፈራል። ከዚሁም ድሃ ሆኜ ከዛም ሳልጸድቅ ከቀረሁ የሚል ስጋት ሊያድርበት ይችላል። ዋናው አውዱ ነው። ድህነት የሚያጸድቃቸው አሉ፣ ድህነት የሚያስኮንናቸው ሰዎች አሉ። ተለይቶ ነው የሚታየው። ይሄ ያው የቲክቶክ ነገር ቆራርጦ ማቅረብ ስለሚሆን ነው እንጂ ወደኋላ ያለውን ነገር ብዙ ሰው አልሰማም ማለት ይቻላል። ሆኖም ግን በድህነት የሚጸድቁ አካላት አሉ፣ የሚኮንኑ አካላት አሉ። ተለይቶ ነው የሚታየው። ይሄ ማለት ነው ድህነት እንግዲህ መንፈሳዊም ስጋዊም ሊሆን ይችላል። መንፈስ ድሃ መሆን ማለት እውቀት ማጣት፣ ምግባር ማጣት፣ ፍቅር ማጣት፣ አንድነት ማጣት፣ ሰላም ማጣት፣ ደስታ ማጣት፣ እነዚህ በሙሉ ድህነት ተብሎ ሊጠሩ ይችላሉ። ይህ በውሳጣዊ ባለን ህይወት ውስጥ የሚከሰት ድህነት ነው። ስለዚህ ሰው በውሳጣዊ ስሜቱ መንፈሳዊ ግለትና ሙቀት እስከሌለው ድረስ ይህ ድህነት ነው። እንደዚህ አይነት አለ። ይሄ ድህነት ያው ፍጹሙን የኃጢአት ስሜት በማረከው ህሊና ውስጥ የሚነገር ነው። ኃጥአን ማለት ነው በጥቅሉ። ድሆች ማለት በዚህኛው መንፈሳዊ አውድ ስንተረጉመው፣ እኔ ያነሳሁት ግን ይሄ በስጋዊም በኩል በራሱ ድህነትን ነው። ይሄ በስጋዊ በኩል ያለው የድህነት መንገድም ደግሞ ራሱን ችሎ 3 አይነት ነው። ምንድነው እሱ? ወደው ፈቅደው የሚቀበሉት ድህነት አለ። ሀብትን ንቀው ጠልተው ገፍተው፣ ሀብት ገፍቷቸው ሳይሆን ሀብትን ገፍተው ድሃ የሚሆኑ ሰዎች አሉ። ዓለም ገፍቷቸው ሳይሆን ዓለምን ገፍተው ከዓለም የሚርቁ ሰዎች አሉ። ይሄ ድህነት በራሱ ሀብት ነው፣ በራሱ ማለት ነው። ምክንያቱም ድሃ ለመሆን የሚያስብ ድህነትን እንደ ሀብት ለመቁጠር የሚያስችል ውሳጣዊ ፓወር አቅም ያላቸው ሰዎች ሀብታሞች ናቸው በራሳቸው። አለ በሚታይ ቁሳዊ ነገር ሳይሸነፉ የማይታየውን ዓለም በመናፈቅ ውሳጣዊ ደስታና ተድላን የሚኖሩ ሰዎች በዚህኛው ድህነት ምክንያት የሚጎዱ አይደሉም። ወደው ፈቅደው የሚቀበሉ ስለሆነ ይሄ የምናኔ ህይወት ነው። ይሄ ድህነት የሚያስኮንን የሚባል አይደለም። ሁለተኛው ሰው እየጣረ እየጋረ እየለፋ እየደከመ አግኝቶ ሀብታም ከመሆኑ ይልቅ ለፍቶ ሳያገኝ በመቅረቱ እግዚአብሔር የፈቀደለት ማግኘቱ እንደሚጎዳው ታውቆ አለማግኘቱ እንደሚጠቅመው የተሰጠው ቢኖር ይህም ድህነት